ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት የአማርኛ ቃላት ነው ማለት ነው። የተለያዩ የአማርኛ ቃላትን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ተከታተሉ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም ከኔ ጋር አብራችሁ እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ተከታተሉ። አሁን እያንዳንዱ አብረን እያነበብን እንሄዳለን። ተከታተሉኝ። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ማህበር ማህበር ይላል። ማህበር የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህን ፊደላት በስርዓት ባለው መልኩ ደርድረን ስናነባቸው ማህበር ማህበር የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ያለው ምን ይላል ማለት ነው? ሰለጠነ ሰለጠነ ይላል። ሰለጠነ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ጠ ከቤተሰቦች የመጀመሪያ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቱ ስርዓተ ባለው መልኩ ደርድረን ስናነባቸው ሰለጠነ ሰለጠነ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? መሰረት መሰረት ይላል። መሰረት የሚለውን ስናይ መ ማለት ከቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው መሰረት መሰረት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዝርዝር ዝርዝር ይላል። ዝርዝር የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ዝ ከዚ ቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዝርዝር ዝርዝር የሚለውን ቃል ማግኘት እንችላለን። ኦኬ በቀጣይ ደረጃ ከዚህ ላይ ምን ይላል? በደለ በደለ ይላል። በደለ የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ደ ከቤተሰቦች የመጀመሪያ ፊደል፣ ለ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በደለ በደለ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ግንባታ ግንባታ ይላል። ግንባታ የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ባ ከቤተሰቦች አራተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንባታ ግንባታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ትስስር ትስስር ይላል። ትስስር የሚለውን ስናይ ት ማለት ከተ ቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ በተመሳሳይ ስ ከሰ ቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ትስስር ትስስር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ድግስ ድግስ ይላል። ድግስ የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድግስ ድግስ የሚለውን ቃል ማግኘት እንችላለን። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? አምስት አምስት ይላል። አምስት የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ም ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አምስት አምስት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ድንበር ድንበር ይላል። ድንበር የሚለውን ስናይ ድ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ድንበር ድንበር የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ጎበኙ ጎበኙ ይላል። ጎበኙ የሚለውን ስናይ ጎ ማለት ከቤተሰቦች የመጨረሻ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ኙ ከኛ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጎበኙ ጎበኙ የሚለውን ቃል ማግኘት እንችላለን።
ኦኬ። በቀጣይ ደረጃ ከዚህ ላይ ምን ይላል? አገዘ አገዘ ይላል። አገዘ ብለው ስናይ አ ማለት ከአ ቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች የመጀመሪያ ፊደል፣ ዘ ከቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አገዘ አገዘ የሚለውን ቃል ማግኘት እንችላለን። ኦኬ። ቀጣይ ደግሞ ከዚህ ለምን ይላል? አመት አመት ይላል። አመት የሚለውን ስናይ አ ማለት ከአ ቤተሰቦች አራተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው አመት አመት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ኮሌጅ ኮሌጅ ይላል። ኮሌጅ የሚለውን ስናይ ኮ ማለት ከቤተሰቦች የመጨረሻ ፊደል ነው። ላይ ደግሞ ከቤተሰቦች አምስተኛ ፊደል፣ ጂ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ኮሌጅ ኮሌጅ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ይመር ይመር ይላል። ይመር የሚለውን ስናይ ይህ ማለት ከቤተሰቦች ስድስተኛ ፊደል ነው። መ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ይመር ይመር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ። እንደዛ አድርጋችሁ ካነበባቸው በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ ማለማመድ አለባቸው። እንዲሁም በተጨማሪ ደግሞ እነዚህን ቃላቶች ፈጠን ፈጠን እያላችሁ ማንበብ አለባቸው ማለት ነው። እነዚህ ረጋ ብለን አንበበናቸዋል። አሁን ደግሞ ፈጠን ፈጠን እያለን እያነበብን እንመጣለን ማለት ነው። መጨረሻ ላይ ቪዲዮ እናቆምና እያነበብን እንለማመዳለን። ከዚያ ደግሞ እየጻፍን እንለማመዳለን ማለት ነው። እንደዚህ እያደረጋችሁ ተለማመዱ። እንደዚህ አድርጋችሁ ከተለማመዳችሁ የአማርኛ ቃላትና የተለያዩ ጽሁፎች ማንኛውም ነገር ቢሰጣችሁ ማንበብና መጻፍ ትችላላችሁ ማለት ነው። ስለዚህ ረጋ ብዬ አሁን አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም እየጻፋችሁ ተከታተሉኝ። ኦኬ። ምን ይላል ከዚህ ላይ? ማህበር፣ ሰለጠነ፣ መሰረት፣ ዝርዝር፣ በደለ፣ ግንባታ፣ ትስስር፣ ድግስ፣ አምስት፣ ድንበር፣ ጎበኙ፣ አገዘ፣ አመት፣ ኮሌጅ፣ ይመር ብለን ማንበብ እንችላለን ማለት ነው። እንደዚህ እያደረጋችሁ ማንበብ ይጠበቅባችኋል። እናንተን የምመክራችሁ ነገር ቢኖር ምንድን ነው? ፊደላትን በመጀመሪያ ታጠናላችሁ። ፊደላትን ካጠናችሁ በኋላ ደግሞ ቃላት ላይ ስገቡ እያንዳንዳቸው ከመጀመሪያው ከመሰረቱ አሁን ለምሳሌ ቃላት ስገቡ ደርሳችሁ ረጃጅም ጽሁፍ ሳይሆን ባለ ሁለት ሆሄዎችን ታነባላችሁ። ባለ ሶስት ሆሄ፣ ባለ አራት ሆሄ እያለ እየቀጠለ ይሄዳል ማለት ነው። ምክንያቱም ባለ ሁለት ሆሄ ማንበብ ቻላችሁ ማለት ባለ ሶስት ሆሄ ለማንበብ የሚያቅታችሁ ነገር የለም ማለት ነው። እነዚያም በትክክል ካነበባችሁ። መጀመሪያ ግን መሰረት የሚሆነው ምንድን ነው? ፊደልን በትክክል ማንበብ መቻል ነው ማለት ነው። ስለዚህ በመጀመሪያ ፊደልን በትክክል ማንበብ ትችላላችሁ። ከዚያ ባለ ሁለት ሆሄ፣ ባለ ሶስት ሆሄ እያለ ይቀጥላል ማለት ነው። ስለዚህ ቃላትን ደግሞ በደንብ አድርጋችሁ ማንበብ ከቻላችሁ ማንኛውም ጽሁፍ ቢሰጣችሁ ማንበብ ትችላላችሁ። ምክንያቱም የቃላት ስብስብ ነው ከዛ ላይ የተለያዩ ጽሁፎች የምታገኙ። ለምሳሌ አረፍተ ነገር ብንወስድ የቃላትና የሐረጋት ስብስብ ነው። አንቀጽ ወይም ትላልቅ ጽሁፎችን ብንወስድ ደግሞ አሁን ለምሳሌ ልቦወለድ ምናምን ብንወስድ ደግሞ እነሱም የተለያዩ የአረፍተ ነገሮች ስብስብ ነው ማለት ነው። ስለዚህ እንደ ስለሆነ አንዱ በአንዱ የተሳሰረ ስለሆነ ምንም የሚከብድ ነገር የለውም። እናንተ ቀለል አድርጋችሁ ነው ማየት የሚጠበቅባቸው ማለት ነው። ከመሰረቱ ነው። ከመሰረቱ የተገነባ ቤት ጠንካራ ይሆናል። ነገር ግን መሰረት የሌለው ቤት እንደሚወድቀው ሁሉ እናንተም መሰረታችሁ ፊደሎች ስለሆኑ ፊደል ላይ ትኩረት እንድታደርጉ ነው እኔ የምመክራችሁ ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይ ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።